እየመኮርኩኝ ነው። ከአንጋፋው ተወዳጁ አርቲስት ነጻነት ወርቅነህ ህልፈት በኋላ ያለ መሪ ቆይተው የነበረው ተወዳጁ የኢቢኤስ ቲቪ የቤተሰብ ጨዋታ ፕሮግራም አዲስ መሪ አግኝቷል። እየመኮርኩኝ ነው ኮሜዲያን ያሲኖ በትልቅ የድምጽ ልዩነት በማሸነፍ ፕሮግራሙን በበላይነት እንዲመራ ተመርጧል። ጸጉሬን አበላሻችሁ። የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? ያሲኖ! ማስታወቂያው ላይ የቤተሰብ ጨዋታ ምርጥ አራት ውስጥ የገባው ኮሜዲያን ያሲኖ ስም በኤአይ ተሰርቶ አንድ አፍታጠሩኝም እና ይሄ ቦታ በጣም ኢነርጂ የሚፈልግ ቦታ ነው። ነጽዬ የነበረበት ቦታ ነውና ከተመረጥን እዚህ ቦታ ማሸነፍና የሚባል ነገር እኔ ፈጽሞ የሰው ልጅ አሸነፈ የሚባለው ለህልሙ አንድ እርምጃ መራመድ ሲጀምር እኔ ኦልዌይስ አሸናፊ ነኝ ብዬ ነው የማስበው። ሌሎች ጀግኖች እንዲወለዱ ደግሞ እድል መስጠት ያስፈልጋል። ትልቅ ኃላፊነት ነው። ትልቅ ስራ ይጠበቅብናል። እንሞክራለን፣ እናደርገዋለን። በብዙ የስራ መስክ ውስጥ ነው ያለፍኩት። እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት። የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስክገባ ድረስ ስልክ አልነበረኝ። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። በቅርቡ እየመኮርኩኝ ነው በሚለው ቁም ነገር አዘል የኮሜዲ አቀራረቡ የብዙዎችን ልብ የገዛው ያሲኖ ሞክሮ ተሳክቶለታል። ገናም ይቀጥላል። ይህንን ትልቅ እድል በማግኘቱ ለእሱም ሆነ ለአድናቂዎቹ እንኳን ደስ አላችሁ እንላለን። ብዙ ጊዜ የተሻለ ነገር ከመምጣቱ በፊት ያሉትን ከባድ የህይወት ውጣ ውረዶች፣ ፈተናዎችና የጽናት መንገዶችን ማለፍ ግድ ይለናል። ኮሜዲያን ያሲኖ ዛሬ በብዙዎች ዘንድ ተወደውና በሚሊዮን የሚቆጠሩ አድናቂዎችን አፍርቶ የኢቢኤስ የቤተሰብ ጨዋታ መሪነት ደረጃ ላይ የደረሰው በቀጥተኛ መንገድ አልነበረም። ለ7 ዓመታት በሆቴል ውስጥ በአስተናጋጅነት በትጋት ሰርቷል። በታክሲ ላይ በረዳትነት በመስራት የህይወትን ውጣ ውረድ አልፏል። በቲክቶክ በሚሊዮን የሚቆጠሩ ተከታዮችን በማፍራት በተወዳጅ አጫጭር ኮሜዲዎቹ የብዙዎችን ልብ ገዝቷል። በቅርቡ ደግሞ እየመኮርኩኝ ነው በሚለው ትወናው የብዙዎችን ቀልብ ስቦ አሁን ለዚህ ትልቅ ደረጃ በቅቷል። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አልተሰማም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። በዚሁ አጋጣሚ የፕሮግራሙ ዋና አባት የነበረውን የአርቲስት ነጻነት ወርቅነህን የተለየ ችሎታ፣ ልዩ የህዝብ ተወዳጅነትና የማይተካ የጥበብ ብቃት ሁልጊዜም በክብር እናስታውሰዋለን። ኮሜዲያን ያሲኖም የዚህ ታላቅ መድረክ ኃላፊነት ተረክቦ የፕሮግራሙ ድምቀት እንደሚያስቀጥለው እንተማመናለን። ቪዲዮውን ላይክ እና ሼር አድርጉት። ሐሳብ አስተያየታችሁም ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።